ዛሬ ደግሞ የልጆች መኪና ማርሴዲስን ነው ማሳያችሁ። እውነት ለመናገር በጣም ነው ደስ ያለኝ። ስፔሻሊ ልጆቼ በጣም ነው ደስ ያላቸው። እውነት ለመናገር እዚህ ሀገር ያው ታውቁታላችሁ በጣም ከባድ ነው። ላይክ ልጆች ከቤት አይወጡም እና ሰመር ላይ በጣም ያስፈልጋል። በተለይ እስከ 7 ዓመት ነው እስከ 8 ዓመት ነው መሰለኝ ከ3 ዓመት ጀምሮ መጠቀም ትችላላችሁ። ግን የኔ ትንሿ ልጄ 2 ዓመት ነች። ችግር የለውም። ላይክ ቤልት አለው ቀበቶ ምናምን አለው ምናምንና በጣም ነው የሚመቸው። በራሳቸውን መንዳት ይችላሉ። ፍሬን አለው፣ ሙዚቃ አለው፣ ሞተር ምናምን ማንሻ ተች ባተን ነው ምናምን። በጣም ነው እኔ ራሴ የወደድኩት ጌታን በጣም ማለት ነው። አንድ ሰው ነው የሚያስቀምጠው፣ ግን እኔ ጋር ሁለቱም ድጋሚ ሌላ መኪና መግዛት አለብኝ፣ ያለበለዛ ራሴን ነው የሚያሳምሙኝ ማለት ነው። እኔም እያሉኝ እና ምን አስቸገረን ምናምን ብዬ ሁለቱንም አስገባናቸው ማለት ነው። ሆነስትሊ ስፒኪንግ ለሁለቱም ይበቃ ነበረ። አይ ቲንክ ልጆችን ብዙ ወፍራም አይደሉም ቀጫጫ ስለሆኑ መሰለኝ እና ወዝገድ እንዳልኳችሁ ልጆቹ መኪና መንዳት ይችላሉ። በዛው በራሳቸው ኮንትሮል ማድረግ ይችላሉ። ፍሬን አለው ምናምን በቃ ኤቭሪቲንግ አለው። ልክ መኪና ያለውን ነገር በጠቅላላ አለው። እስከት አላበት እኔ በጣም ነው የወደድኩትኝ። ሶ ጋይስ ያ ለልጆቻችሁ በርዝዴይ እንደዚሁ ደግሞ ጊፍት ገዝታችሁ ለሰው መስጠት ከፈለጋችሁ ለሰው ልጅ ወይ ደግሞ ለራሳችሁ ልጆች እንደዚህ ሰመር ላይ እንዲጮቱ ከፈለጋችሁ ምናምን በጣም ደግሞ ርካሽ ነው። እኔ ሰው ቤት ድሮ ሳይ ማለት ነው ውድ ይመስለኝ ነበር ላለመዋሸት። እና ጋይስ ርካሽ አይደል እንዴ ጌታን። ያ ጋይስ እንደዚህ መግዛት ከፈለጋችሁ ሊንኩን ከስራ አስቀምጥላችኋለሁ። እኔ በጣም ነው የወደድኩትኝ። በጣም ልጆቼን በጣም ነው የወደዱት ጌታን። ያ ባይ። በሌላ ቪዲዮ እስክንገናኝ ድረስ ቻው ቻው።